ሰላም ከወደ ቻናል በሰላም ተመልሳችሁ መጣችሁ። እኔ ናታን እባላለሁ። በዚህ ቻናል ፎከስ የምናደርገው ስለተለያየ ሰዎች ስኬታማ ጉዞ፣ የስኬታማ ቢዝነስ ታሪኮች፣ እንደዚሁም ደግሞ እዚህ ድረስ እንዲደርሱ መሀል ላይ ያጋጠማቸው ኦብስታክሎች፣ መሀል ላይ ያጋጠማቸው ጉዞዎች ምን ይመስላል፣ እኛስ እንደነሱ መሆን ከፈለገ ምንድነው የሚጠበቅብን የሚለው ከነዚህ ሰዎች እየተማረን በራሳችን ኢምፕሊመንት የሚጠቅመን ነገር ካለ ከዚህ እንወስዳለን ብለን ተስፋ እናደርጋለን። የዛሬ ልዩ ቶፒክ ሀሳባችን የልብስ ብራንድ ኩባንያ በጣም ታዋቂ የሆነ እንደዚሁም ደግሞ በቲቪ ሾው ላይ ሻርክ ታንክ በሚባል ብዙ እየቀረበ ትልቅ ኢንቨስትመንቶችም ላይ የተሳተፈ ሰው ነው። የፉቡ ባለቤት ዴይመንድ ይባላል። ይሄ ቪዲዮ በጣም ኢንትረስቲንግ ነው፣ ተወዱታላችሁ ብዬ ተስፋ አደርጋለሁ። ሜሮን ነች የምታብራራለን። እስከመጨረሻ ድረስ ተከታተሉን። ለሌላ ሰው ደግሞ መስማት የምትፈልጉት ነገር ካለ ኮሜንት ሴክሽን ላይ ጻፉልን። እስከመጨረሻው ቪዲዮ ድረስ ቻው። I didn't have any money. I started working at the age of 10. I was in my mother's car and she looked and she said, "You see the car we're in? You see these buildings around here? You see all this? It all started with one person with one idea." ሰላም ለእናንተ ይሁን። እንኳን ወደ ቻናላችን በሰላም መጣችሁ። ዛሬ የምናየው ታሪክ የብዙዎቻችንን ህይወት ሊቀይር የሚችል ከምንም ተነስቶ ቢሊዮነር መሆን እንደሚቻል በተግባር ያሳየን የአንድ ታላቅ ሰው ታሪክ ነው። ስሙ ዴይመንድ ጆን ይባላል። እሱን የምታውቁት ከሆነ በታዋቂው ሻርክ ታንክ የቴሌቪዥን ፕሮግራም ላይ እንደ ኢንቨስተር ሆኖ አቅርቧል። የማታውቁት ከሆነ ደግሞ እሱ የታዋቂው የፋሽን ብራንድ ፎር አስ ባይ አስ የመሰረተ ሰው ነው። ይህ ግለሰብ እንዴት ዓለም አቀፍ የፋሽን ብራንድ መመስራት እንደቻለ እናያለን። ዴይመንድ ጆን የተወለደው በ1969 ዓ.ም ኒውዮርክ ውስጥ ነው። ያደገው ደግሞ ሆሊስ ኩዊንስ በተባለ የሂፕ ሆፕ ሙዚቃና የጎዳና ላይ ባህል ማዕከል በሆነ ሰፈር ውስጥ ነው። እናቱ ብቻውን የምታሳድገው ሲንግል ማም ነበረች። ይህ ሁኔታ ከልጅነቱ ጀምሮ የገንዘብን ዋጋ እንዲያውቅና ስራ ፈጣሪነትን እንዲለማመድ አድርጎታል። We did it and I believed in you because I saw how excited you were about being an entrepreneur. 10 ዓመቱ ላይ በሰዓት $2 እየተከፈለው በራሪ ወረቀቶችን ወይም ፍላየርስን በማደል ስራ ጀምሯል። በዛን ጊዜ የሂፕ ሆፕ ባህል እያደገ ስለነበር ግን ዴይመንድ አንድ ነገር አስተዋለ። የሂፕ ሆፕ አድናቂዎች የሚወዱት አይነት ልብስ በገበያ ላይ የለም። ያሉት ብራንዶች ሁሉ ከዚህ ባህል ጋር ብዙም ግንኙነት የሌላቸው ውድ የሚባሉ ነበሩ። ለዚህ ነው ፎር አስ ባይ አስ የሚለው ሀሳብ የመጣው። ለእኛ በእኛ ማለት ነው። ትርጉሙም እኛን የሚወክል የእኛን ባህል የሚያከብር ልብስ በእኛው ማህበረሰብ ይመረት የሚል ነው። አንድ ቀን ዴይመንድ በአንዱ ሱቅ ውስጥ በአሜሪካ ስኪ ኮፍያዎች ተመለከተ። ኮፍያዎቹ ውድ የሚባሉ $20 የሚሸጡ ነበሩ። እኔ ለምን ራሴ አልሰፋም በማለት ወደ እናቱ ሄዶ የመስፋት ችሎታን እንድታስተምሮ ጠየቃት። እናቱም ልብስ የመስፋት ችሎታ ስለነበራት አስተማረችው። ዴይመንድ $40 የሚሆን ጨርቅ ገዛ። ከጓደኛው ጋር በመሆን 90 ኮፍያዎች ሰፉና መለያ ሰጧቸው። ኮፍያዎቹ በጎዳና ላይ ይዘው ወጡ። መሸጫ ዋጋቸው ግማሽ አደረጉት፣ $10። ውጤቱ አስደናቂ ነበር። በአንድ ቀን ውስጥ $800 አገኙ። ህዝቡ የሚወደውንና የሚፈልገውን ነገር በትክክል እንዳገኘ ተረዳ። ከዛም ወደ ቲሸርቶች ተሸጋገሩ። ዴይመንድ በወቅቱ ሬድ ሎብስተር የሚባል ሬስቶራንት ውስጥ አስተናጋጅ ሆኖ ይሰራ ነበር። ለ2 ዓመት ሙሉ ስራውን ይህ ነበር። በቀን ሬድ ሎብስተር አስተናጋጅ፣ በማታ ደግሞ እናቱ ቤት ውስጥ የፎር ባይ አስ ዋና ሰራተኛ። እናቱ ቤቷን ሙሉ ለሙሉ ወደ ልብስ ስፌት ፋብሪካነት እንዲቀይር ፈቀደችለት። በቤታቸው የልብስ ስፌት ማሽኖችና የተሰፉ ልብሶች በየቦታው ተሰባሰበ። ባንኮች 27 ጊዜ ብድር ለመስጠት እምቢ አሉ። ፋሽን ስራችን አይደለም፣ የሂፕ ሆፕ ልብስ አደገኛ ነው ብለዋል። ነገር ግን የዴይመንድ እናት ትልቅ ልብ ያላት በመሆኑ ቤቷን ለ2 ጊዜ $100,000 አስያዘች። ያቺ ገንዘብ የፎር ባይ አስ ታላቅ ትዕዛዝ ለመምራት ያረዳች የህይወት መስመር ወይም ላይፍ ላይን ነበረች። ትልቁ የመቀየሪያ ጉዳይ የመጣው ታዋቂው ራፐር ኤልኤል ኩል ጄ የፎር አስ ባይ አስ ልብስ መልበስ ጀምር ነበር። አንድ ጊዜ ታዋቂ የልብስ ብራንድ ጋፕ ባዘጋጀው የቴሌቪዥን ማስታወቂያ ላይ ኤልኤል ኩል ጄ ኮፍያ አድርጎ ቀረበ። ነገር ግን ኮፍያው የራፕ አልነበረም፣ የፎር አስ ባይ አስ የተሰፋ ነበር። በማስታወቂያው መሃል ኤልኤል ኩል ጄ እንዲህ ይላል፣ ፎር አስ ባይ አስ ኦን ዘ ካማ፣ ለእኛ በእኛ ወደ ላይ የመጣ። ይህ አጭር ሐረግ ፎር አስ ባይ አስ የሚለውን ቃል በአንድ ጀንበር ወደ ሚሊዮኖች አእምሮ ውስጥ ዘለቀ። የሽያጭ መጠኑ በከፍተኛ ፍጥነት ጨመረ። በ1995 ዓ.ም ሳምሰንግ ኩባንያ ከፎር አስ ባይ አስ ጋር ትልቅ የፋይናንስ ስምምነት ተፈራረመ። ይህ ስምምነት ፎር አስ ባይ አስን ከአካባቢው ብራንድነት ወደ ዓለም አቀፍ ድርጅት አሳደገው።
ከ5 ዓመት ባነሰ ጊዜ ውስጥ ከ$350 ሚሊዮን በላይ ሽያጭ አስመዝግቦ በጠቅላላው ሽያጩ ከ$6 ቢሊዮን በላይ አግኝቷል። ሬይመንድ ብዙ ገንዘብ ስላልነበረው ፈጠራና ጥረት ዋና መሳሪያዎቹ ነበሩ። የቤት ኪራይ በማስያዝ ከጓደኞቹ ጋር በመስራትና በሬስቶራንት ስራ እየሰራ መጀመር ችሏል። ትልቅ ብድር ወይም ቢሮ መጀመሪያ ላይ አያስፈልግም። ያለንን ነገር በመጠቀም እንጂ። እንደነዚህ አይነት ሀሳብ አስተያየት እንዲደርሳችሁ ቻናላችንን ላይክ፣ ሼር፣ ሰብስክራይብ ማድረግ አይርሱ።